ማርያም ምስክር ናት። በእውነት ክፉ ሰው ቢደበቅም ክፋቱ ይታወቅበታል። እንደ የቱንም ያህል ብናስመስልም ክፉ ሰው ይገለጣል። እንደ ተደበቀ ይቀራል ብላችሁ ነው? ይገለጣል አንድ ቀን። መልካም ሰውም ቢሆን የቱንም ያህል ቢወራበት፣ የቱንም ያህል የሐሰት ወሬ ቢናፈስበት እግዚአብሔር ይገልጠዋል። አይገልጠውም? ማርያም ምስክር ናት። በእውነት እኔ እንደ ሁሉም ሴቶች አይደለሁም አልወጣም ብላ ባትከራከርም ስለ ራሷ እሷ ባትመሰክርም ከነቢያት ሄደህ መስክር የተባለ አይደለም። ከሰማይ ከመላእክት ወገን ገብርኤል ሄደና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለ። እንዴት ደስ ይላል! አንቺ የተባረክሽ ነሽ። ይኸው መሰከረላት። ደግ ሁኑ፣ መልካምን ሁኑ። ሰዎች ያለ ስራችን ቢያወሩም ቢያስወሩም አይክፋችሁ። ሁነን አንገኝ ብቻ። ሁናችሁ አትገኙ። ክፉ ሰው ሁናችሁ አትገኙ። መልካም ሰው ይገለጣል በጊዜው። ሰው ባይመሰክርለት እግዚአብሔር መስካር ይልክለታል። ለእማ አርመሙ እሎንቶ አይባን ይኬልሁ አደል ያለው። ቢፈልግ ድንጋይ ያስመሰክራል እግዚአብሔር። እንደው እነዚህን ሕፃናት ሆሳና በአርያም እያሉ የሚዘምሩትን እናንተ ብትከለክሏቸው ለእማ አርመሙ እሎንቶ አይባን ይኬልሁ፣ እነዚህ ድንጋዮች ይጮሃሉ ይመሰክራሉ ብሏል እኮ። እንደዛ አላት። ክብር ምስጋና